ሰላም ሰላም፣ እንዴት ናችሁ? የኢትዮ ጨረታ ቻናል የዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? እንዴት ሰነበታችሁ? በአዲስ የጨረታ መረጃ ይዤላችሁ መጥቻለሁኝ። እነዚህ የምታዩቸው መኪኖች በተለይ የህዝብ ብዙ አላቸው። ስለዚህ በደንብ ፎከስ አድርጋችሁ ጨርሳ ድረስ ተመልከቱ። መልካም ጊዜ ይሁንላችሁ። የመጀመሪያው መኪናችን የሚሆነው ሚስቲቡሽ ባስ የ2006 ሞዴል ነው። ውጭ ላይ የተወሰነ ስለቆመና ግጭት አለው፣ የተወሰነ እርማት ይኖረዋል። ውስጡ ጀስት ብዙ የሚያስደስት አይደለም። ከወንበሮቹ ውጭ ከፊት ለፊት እንደምታዩት ብዙ ነገራቸው የተጎዳ ነው። እንደምታዩት ነው። በጣም ወጪ አለው። ትንሽ ወጪ አይደለም ያለው፣ በጣም ወጪ አለው መኪናው። እሱን ታሳቢ ማድረግ ትችላላችሁ። 2006 ነው፣ ሄዳችሁ ቼክ ማድረግ ትችላላችሁ። እነዚህ ደግሞ 1997 ቮልስ ዋገን በዜሮ የመነሻ ዋጋ ነው። ሳልነግራችሁ እነዚህ ጨረታ ላይ የምታዩቸው ሁሉም መኪኖች በዜሮ የመነሻ ዋጋ ናቸው። ስለዚህ ይህንን ማወቃችሁን እንዳረሱ፣ ዜሮ ነው፣ ምንም መነሻ ድርጅቱ አልሰጣቸውም። ስለዚህ እነዚህ የምታዩቸው ሶስቱ መኪኖች 1997 ሞዴል ቮልስ ዋገን ያው ለጭነትም ምናምን ይሆናችኋል። ካርጎ የምትሰሩ ሰዎች በተለይ አሪፍ አማራጭ ነው የሚሆናችሁ። ለረጅም ጊዜ ቆመዋል። ዛትዋይ ቦዲያቸው ምናምን የበሰበሰ ነው የሚመስለው። ለዛ ነው እንጂ ይህን ያህል መኪኖች የተጎዱ አይደለም። ሞተር ፓርቻቸውም ይህን ያህል የተጎዳ ነገር አይደለም። ግን በአካሄዳችሁ ማየት ለምትፈልጉ ሰዎች እንደተለመዱ በስልክ ቁጥራችን 0942276440 መደወል ትችላላችሁ። የዩቲዩብ ቻናላችን ሰብስክራይብ አድርጉ። የቀጣዩ መኪናችን የሚሆነው ደግሞ 1991 ሞዴል ዳማስ ነው። ብዙዎቹ ቆመዋል። ዘዛ ነው እንዲህ ብስብስ ያለ ኮንዲሽን ላይ የሚገኙት ቆመዋል። ዛትዋይ እንጂ ይሄን ያህል ድርጅቱ በጣም ጎርቷቸው ምናምን እንዳልሆነ እወቁ። ብዙ ሎንግ ታይም ስላቆማቸው መኪኖቹ ጎማቸውም ውስጣቸውም ብስብስ ብሏል። የተወሰነም ያው አያያዝ ጉድለትም አለው መኪኖቹ። በተለይ ይሄኛው ዳማስ አያስደስትም። እንደው ፍላጎት ላላችሁ ሰዎች ሞክሩት ነው እንጂ እምላችሁ ቢቀር የሚሻል ዳማስ ነው ብዬ አስባለሁኝ። ይሄኛው ደግሞ እንደምታዩት ፎርስ ይባላል። ለጭነት የሚሆን መኪና ነው። የ2009 ሞዴል ፎርስ ነው። መኪናው ጎማ ይፈልጋል፣ ቦዲ ይፈልጋል። እንዲሁም ጎማው የተወሰነ ጊዜ ሊያሰራችሁ ይችላል። አዘርዋይስ ብዙ ነገሩ የተጎዳ ነው። ይሄን ታሳቢ አድርጉ። ይሄ መኪና ከፍተኛ ወጪ አለው። እዚህ ድርጅት ላይ ያወጧቸው መኪኖች ወጪ በደንብ ያላቸው ናቸው። ጥሩ መኪና እንዳለ መጥፎ መኪና እንዳለው ታሳቢ አድርጉ። ያው መኪናው እንደምታዩት በጣም በስበስ ብሏል። ይሄኛው መኪና ደግሞ አይሱዙ ለጭነት ስትሉኝ የነበራችሁ ሰዎች በተለይ አይሱዙ ይሄኛው ሲንግል ካፕ ሲሆን የ2005 ሞዴል ነው። በዜሮ መነሻ ዋጋ ነው። እዩት፣ እንደምታዩት በስብሰዋል። በቃ ሎንግ ታይም ቆመዋል። ዘዛ ነው። እሺ ይሄን ያህል መኪኖች ተጎድቷል ሳይሆን በቃ በጣም ስለቆሙ የመቆማቸው ብዛት መኪኖቹ ውስጣቸው ሙጫቸው የሚሆነ ይበላሻል። መኪና ሲቆም መነዳት ነው የሚፈልገው። ሲቆም የባሰ ወጪው እየበዛ ነው የሚመጣው። ውስጡ እንደምታዩት ነው። ያው የሮዲታ ዲፈረንሻል የለውም አጭሯ ስለሆነች። ይሄኛው ደግሞ የጨረታ የወጣ ቶዮታ 1991 ሞዴል መኪና ነው። ለህዝብ የሚሆን መኪና ነው። እንደምታዩት ኦልድ ሞዴል ነው በጣም ግን መጠቀም የምትፈልጉ ሰዎች 21 ታርጋ የለጠፈው በዛ ላይ ጎማ ብዙ ነገሯ ጎሏል። ውስጧም እንደዛው ነው። አይሮንቲክ ሰው ይሄኛውን ብዙ አልመክራችሁም፣ ግን ለህዝብ በጣም በርካሽ ዋጋ መፈልጋለን አላችሁ ሰዎች ቤስት ቾይዝ የሚሆናችሁ ይሄ ነው። ሰብስክራይብ ማድረጋችሁን አትርሱ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። የደውል ቁጥሩን ተጫኑ። ሌሎችም ጓደኞቻችሁን ሼር አድርጉላቸው። ሞተር ፓርቱ እንደምታዩት ብትንትን ወጥቷል። ይሄ መኪና ይሄን ያህል መሰረት አይደለም። ይሄኛው ደግሞ ቅድም ያሳያችሁ ፎርስ ሌላኛው ፎርስ ነው። ደግሞ ይሄ የ2007 ሞዴል ነው። ደግሞ ይሄ ከመጀመሪያው ፎርስ ጋር ብዙ የሚያለያየው ነገር የለም። ያው አንድ ናቸው። ቦዲ ነገራቸው ትንሽ የሚለይ ይመስላል እንጂ ብዙ አንድ ናቸው። ለማንኛውም እንግዲህ መረጃ ስትፈልጉ በ0942276440 መደወል ትችላላችሁ። የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑ። ቀጣይ የቀሩትን የጨረታ ቪዲዮችን እንለቅላችኋለን። ጠብቁን። ለሁላችሁም ስላዳመጣችሁን እናመሰግናለን። ቴንኪው። መልካም እድል አለሁኝ።